አንዲትን እንስት አንድ ወንድ አይቷት ዋው እቺ ሴት የፍቅር አጋሬ ብትሆን አሊያም ደግሞ ከዛ ከፍ ሲል ባለቤት ሆና ነገ የልጆቼ እናት ብትሆን ብሎ የሚመኛት ወይም ደግሞ የሚያስባት የሚከጅላት ወንድ በዛች ሴት ልጅ ላይ ምን አይነት ካራክተሮችን ምን አይነት ኳሊቲዎችን ቢያዩባት ነው ወይም የዛች ሴት ከተፈጥሯ ከሴትነቷ ባሻገር ምን አይነት ውበቶችን ቢያይባት ነው? አንዳንድ ሴቶች እንደዚህ አይተናቸው ሴቶች እንኳን ብንሆን እቺ ሴት ለወንድሜ ብትሆን ብለን የምንከጅላቸው አይነት ሴቶች አሉ አይደለ? የነሱ አይነት ሴቶች ኳሊቲዎችን የምናወራ ይሆናል ማለት ነው። ሰላም ጤና ይስጥልኝ ውድ የማርስ ቲዩብ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር አምላክ የተመሰገነ ይሁን ሰላም ነኝ። እናንተም በያላችሁበት ሰላማችሁ ይብዛልኝ እያልኩኝ ዛሬም እንደተለመደው በሴት ልጅ ማራኪና አስገራሚ በሆነ ውበቶቿ የምናወራ ይሆናል። እዚህ ጋር ውበት ስል ባለፈው በሰራሁት ቪዲዮ ላይ የወንድ ልጅ 5 ውበቶች ብያለሁ። አሁንም የሴት ልጅን ውበት ስል ሁላችንም ሰዎች ውቦች እንደሆነን የምናምነው ነገር ነው አይደለ? ግን እዚህ ጋር አዲሽናል ያወራውት ያለው ሀሳብ ምንድነው? ሴት ስንል ሴቷን ሊያጎሉ የሚችሉ ካራክተሮቿን ያንን ነው እንደ ውበት የምንለው ማለት ነው። ወንድ ልጅም ስንል ደግሞ ወንድ ልጅን የሚያጠቃልሉ የወንድነት ጥንካሬውን የሱን ኳሊቲ ስናወራ ያንን ነው ውበት እያልን የምንገልጸው እንጂ ወንድ ውብ አይደለም ወይም ሴት ውብ ነች ምናምን እንደዛ ለማለት አይደለም። ቃላቶቹን ታባንፈታቸው ሐሳቡን በደንብ እናገኘዋለን ብዬ አስባለሁ ማለት ነውና ዛሬም የሴት ልጅ ውበቶች ምን ናቸው ወንዶች አይተው ሊማረኩባት በሚችሉት ሐሳቦች ላይ አሪፍ ቆይታ የምናደርግ ይሆናል። በመጀመሪያ ደረጃ እንግዲህ የሴት ልጅ ልዩ ካራክተሯ ብስለቷ ነው። ብስለቷ ስላችሁ የማወቅ ነገሮችን የመረዳት አንዳንዴ ወንዶች ከሴት ልጅ ጋር ዴት በሚያደርጉበት ሰዓት ሊሆን ይችላል፣ በተለያየ ሁኔታ በሚገናኙበት ሰዓት የሴትን ልጅ አይምሮ ቀድሞ የማንበብ ወይም ቀድሞ የመረዳት ጥበቡ አላቸው ማለት ነውና በዛን ሰዓት በተለያዩ ነገሮች ላይ ሲያወራሽ አንግል አንቺ ራስሽን ያነቃሽና ሴት ከሆንሽ ያ ወንድ አንቺን አለመከጀል አይችልም። በሌላ አማርኛ የሆነ ዕውቀት ያለሽ አይነት ሴት ከሆንሽ፣ ዕውቀት ስንል በነገራችን ላይ ትምህርት ቤት ገብተን የምናገኘው ኮሌጅ ምናምን ገብተን የምናገኘው ብቻ ሳይሆን በተፈጥሮ በእድሜም ሴት ልጅ እየገፋች ስትሄድ እድሜዋ ከፍ እያለ ሲሄድ ብዙ ነገሮችን ትማራለች። ትምህርት ቤት ማለት አካባቢያችን፣ ቤተሰቦቻችን፣ ጓደኞቻችን ከህይወት ከዓለም ራሱ ብዙ ነገሮችን መማር እንችላለን። በዛ ላይ ደግሞ የራስ ንቃት ካለና በመንፈሳዊም ሊሆን ይችላል በዓለማዊም ዕውቀት ሁለቱንም ባላንስ ያደረገ ዕውቀት ቢኖረን አይምሯችንን ያሰፋልናል። ነገሮችን የምናይበት ወይም የምንረዳበት መንገድ በዛው ደረጃ ሰፋ ያለ ይሆናል ማለት ነውና ወንድ ልጅ በሚያወራሽ አይነት ሐሳቦች ላይ ባወራሽ ልክ በእነኛ ነገሮች ላይ አብረሽ ዲስከስ ማድረግ የምትችይ ከሆነ ሐሳቤን አግኝተሻል ብዬ አስባለሁና እንደዛ አይነት ንቃት ያለሽ አይነት ሴት ስትሆኚ ወንድ ልጅ እጅግ በጣም ያንን እንደ ኳሊቲ ያየዋል ማለት ነው። ሁሉም ነገር ላይ አዋቂ መሆን አለብሽ እያልኩኝ አይደለም፣ ግን አለ አይደለ ነቃ ብለሽ ከሄደ ነው የሚለውን ነገር አንቺ የማታውቂው ነገር ሊጠይቅሽ ይችላል ብዬ አላስብም። ምናልባት ማት፣ ፊዚክስ እነኚህ ነገሮችን ካልኩሌት ያለባቸውን ነገር ከሆነ በዛ ደረጃ አንዳንድ ሳብጀክት ላይ ጎበዝ ላንሆን እንችላለን። ያንን ከጠየቀሽ ምናልባት ካልኩሌት የሚጠይቅ ነገር ስለሆነ ከበድ ሊል ይችላል። ከዛ ውጭ ግን እንዲህ ኖርማል አላለ ዴት ላይ ሰዎች የሚያወሯቸው ሊግባቡ ሲሉ ምናምን አንዳንድ ቀልዶችን ጣል ምናምን እናደርጋቸው ነገሮች አሉ አይደል? እነኚህ ስሞል ቶክ የምንላቸው ከስሞል ቶክ ጋር ተያይዘው የሚመጡ አንዳንድ ጨዋታችንን ወይም ተግባቦታችንን ሰፋ ሊያደርጉ የሚችሉ ሐሳቦች ሲነሱ እነሱ ነገር ላይ አብረሽ ሪአክት ማድረግ የምትችይ ከሆነ ዋይ ኖት ያ ወንድ አንቺን አለማድነቅ ወይም ደግሞ በዛ በምታነሱት ሐሳብ ላይ እይታሽን አንግልሽን ምን ያህል ዕውቀት አለሽ ወይም ደግሞ ምን ያህል ነገሮችን ለመረዳት ትጥር ያለሽ የሚለውን ነገር በዛ ውስጥ ያያል ማለት ነውና በመጀመሪያ ደረጃ ያስኩልሽ ብስለትሽን ለመማር አዳዲስ ነገር ለማወቅ ያለሽን ጉጉት ይረዳል ያያል ማለት ነው። ሌላኛውና ሁለተኛው ደግሞ ወንድ ልጅ ካንቺ ላይ እንደ ኳሊቲ አድርጎ የሚያየው ነጥብ ምንድነው? ቁጥብነትሽን ነው።
ቁጥብነትሽን ስንል አንዳንድ ሴቶች የተገኘው ቦታ ላይ መሳቅ ላይ ይጠበቅብሽ ይችላል። የተገኘው ቦታ ላይ ዝም ብለሽ መገኘት ላይኖርብሽ ይችላል። ምክንያቱም አንቺ የራስሽን ምን አይነት ነገር ይመጥነኛል፣ ምን አይነት ነገር አይመጥነኝም የሚለውን ነገር በአግባቡ መታቂ ከሆነ ያ ወንድ እዚህ ቦታ እንሂድ ቢልሽ ኖ አይ እንደዚህ አይነት ቦታ መሄድ አልፈልግም ወይም እንደዚህ አይነት ነገር አይመቸኝም ማለት መቻልሽ በራሱ ያ ለራስሽ ያለሽን ክብርና ዋጋ ያሳያል ማለት ነው። አንዳንዴ ደግሞ ምግብ ሊሆን ይችላል። ምግብ አንዳንድ ምግቦች ላይመቹን የሚችሉ ምግቦች ይኖራሉ አይደልና የሆነ ሰው ዴት ላይ ሊሆን ይችላልና በራሱ ፍላጎት የሆነ ምግብ አዞ ያ ምግብ የማይመችሽ ከሆነ ኖ ቴንኪው ግን ይሄ ነገር ይቅርብኝ አይነት ነገር ብትይ ፍላጎትሽን ወይም ደግሞ ውስጥሽ የማይቀበለውን ነገር በይሉንታ ወይም ደግሞ ለራስሽ ታማኝ ሳትሆኚ ያንን ነገር መቀበል የማትቺ አይነት ሴት መሆንሽን ይረዳል ማለት ነው። ገብቶሻል? በሌላ አባባል ያላመንሽበትን ነገር የምታደርጊ አይነት ሴት እንዳልሆንሽ ጥንካሬሽን ሊረዳበት የሚችል ፖይንት ነው ማለት ነውና ይሄ ነገርሽ የበለጠ በሰዎች ዘንድ ተቀባይነትሽን ወይም አንድ ውበት ተደርጎ የሚታይበት ነጥብ ነው ማለት ነውና ገደብሽን ማወቅ ሁሉ ቦታ ላይ ስለተገኘ ብቻ መሄድ እንደሌለብሽ ያገኘሽው ነገር ብቻ መመገብ እንደሌለብሽ ገብቶሻል አይደለ? እድል ስለተገኘ ብቻ ማውራት እንደሌለብሽ ምናምን እነኛ ነገሮችን በደንብ የምታቂ ስታንዳርድሽን በደንብ የምታቂ ሴት ከሆንሽ ያ ወንድ አፉን አውጥቶ እንኳን ዋው ባይልሽ በውስጡ የሆነ ነጥቦችን የሚያዝ አቅም ይኖረዋል ማለት ነው። እነኚህን ነገሮች ባንቺ ካየ እና አለማድነቅ አይችልም ማለት ነው። ሌላኛውና ሶስተኛው ፖይንት ደግሞ ምንድነው? ተፈጥሮ ነው። ተፈጥሮሽን መንከባከብ የምትቺ አይነት ሴት። ተፈጥሮ ስንል ያው በዚህ ዘመን ላይ ሜካፕ እንጠቀማለን አይደል? ኦኬ ራስን ማስዋብ አሪፍ ነገር ነው። በተሰጠን ተፈጥሯችን ውበት ላይ ሴት ልጅ የተወሰነ ነገር ብትቀባ በዛ ደረጃ ክፋት አለው ማለት አይደለም። ግን ሁሌ ያንን ነገር የምታበዢ ከሆነ ቤት ውስጥም ስትሆኚ ስራ ቦታ ስትሆኚ በየትኛውም ቦታ ላይ ያለ ሜካፕ መንቀሳቀስ የማትቺ ሴት ከሆንሽ ያ ነገር በራስ መተማመን እንደሌለሽ የሚያሳይ ነው የሚሆነው ማለት ነውና ወንዶች ብዙ ሜካፕ የማትጠቀም ብትጠቀምም እንኳን በስሱ ወይ ለራት ግብዣ ወይም ደግሞ አለ የተባለ ፕሮግራም ሲኖራት የምትጠቀምን ምኑ ቦታ ላይ መጠቀም እንዳለባት የምታቀን ሴት እጅግ በጣም ይወዳሉ፣ ያከብራሉ ማለት ነው። ቢቻል ባትቀቢ ውስጣቸው ነው። ከተቀባሽ ግን የተሰከ ሊቀበሉት ይችላሉ። ያው ፍላጎትሽን መጫን ስለሌለባቸው ግን እቺ ሴት ማታ ተቀብታ ጧት በሜካፕ የሚያያት ከሆነ አሊያም ደግሞ ዝም ብላ ስላላት ብቻ ሜካፕ የምትቀቢ ከሆነ ያ ወንድ በዛ ደረጃ ባንቺ ፊትሽ ሜካፕ የሚያስፈልገው ሁሉ ላይሆን ይችላል ማለት ነውና አንዳንዴ ሜካፕ በስሱ መጠቀም የምታቀን ባትጠቀሚ ይመረጣል። ግን በስሱ በቃ ምን ቦታ ላይ ራት ግብዣ ላይ ነው፣ ፕሮግራም ሲኖርብሽ ነው፣ የት ቦታ ነው የምትጠቀሚው? ገብቶሻል አይደል? በስሱ ብቻ ፈካ የምታረግሽን አይነት ነገር ያንንም እንደ አንድ ኳሊቲ ያዩታል ማለት ነው። ሌላኛው ነጥቤ ደግሞ ምንድነው? ተጫዋችነትሽ፣ ትህትናሽን ወንዶች እጅግ በጣም ይወዱታል። ወንድ ልጅ ከሴት ልጅ እጅግ በጣም እንደውም የሚወደው ሴት ልጅ ሩሩ ስትሆን፣ ትሁት ስትሆን፣ ተጫዋችና ተግባቢ ስትሆን እነኚህ ነገሮቿ እጅግ በጣም ኳሊቲዎቿ ናቸው። እኛም ሴቶች እንኳን እንደዚች አይነትን ሴት ስናይ ዋው ጓደኛዬ ብትሆን የምንላት አይነት ሴት አለች አይደል? ወንዶችም እንደዚህ አይነት ኳሊቲ ካዩብሽ ባንቺ አለመደመም ባንቺ አለመሳብ አይችሉም ማለት ነውና እንደዚህ አይነት ኳሊቲዎች ካሉሽ የኔ እህት አንቺ ተፈላጊና ተወዳጅ ነሽ ማለት ነው። ምክንያቱም በሴትነታችን በራሱ ድምቀቶች ነን፣ እኛ ውበቶች ነን አለ አይደለ? ሴት ልጅ አይቶ ማንም ሰው አለመደመም አይችልም። አይደለም በፍቅር የከጀለሽ ሰው ይቅርና ማለት ነው። እግዚአብሔር ሲፈጥረን ውብ አድርጎ የደስታ ምንጭ አድርጎ ስለፈጠረም ማለት ነው። አዲሽናሊ ደግሞ በእነኚህ ላይ አሪፍ የሆኑ ባህሪዎች፣ አሪፍ የሆኑ ስነ ምግባሮች ካሉሽ የበለጠ ውበትሽን ይጨምሩታል ማለት ነው። ሌላኛውና የመጨረሻ ነጥቤ ደግሞ ባለሙያ የሆነችን ሴት ነው። ባለሙያ የሆነችን ሴት ብዙ ጊዜ እና ወጣት የሆነች ሴት ዶሮ ወጥ አሰራሯ ሊሆን ይችላል፣ ምግብ የምትሰራቸው ነገሮች ሊሆን ይችላልና የሚጣፍጥላት አይነት ሴት ወይም ባለሙያ የሆነችን ሴት ዋው አንቺንማ ለኔ ወንድም ነበር ሲባል ሰምታችሁ ታውቃላችሁ እያስባለሁ።
ብዙ ሰዎች እንደዚህ ሲሉ እንሰማለን። ዋው የከሊት ምግብ እኮ እጅ ያስቆረጥማል፣ እሷንማ ለወንድሜ ነው የምንላቸው ነገሮች አሉ አይደለ? በተለይ ደግሞ ምግብሽ የሚጣፍጥ ባለሙያ ሴት ከሆንሽ ነገርኩሽ አይደለም ወንድ ልጅ የፍቅር አጋሩ ሊያደርግሽ ይቅርና ሴት ጓደኛሽ እንኳን ብትሆን አንቺንማ ለወንድሜ ነው ማለቷ የማይቀር ነው ማለት ነው። ስለዚህ እነኚህ ነጥቦች ሴት ልጅ ከተፈጥሯ ባሻገር ውበትሽን አጉልተው የሚያወጡ ኳሊቲዎች ናቸው ማለት ነው። ሴቶች በዚህ ሀሳብ ላይ ምን አይነት አስተያየት አላችሁ? ወንዶችስ ሀሳቡን እንዴት አያችሁት? አይ ሆፕ በዛሬ ቪዲዮም አሪፍ ዘና የሚያሰኝ የሴት ልጅን ውበት የቃኘንበት ቪዲዮ ነው ብዬ አስባለሁ። ሀሳብ አስተያየታችሁን ብታጋሩኝ ደስ ይለኛል። በቀጣይ በሌላው ፕሮግራም እስከምንገናኝ ድረስ በያለንበት ቸርን ሰንብት።